የላቲን አሜሪካ ሽብር የጡት አባት አሜሪካና ኩባ አሁን ግንኙነታቸው እየተሻሻለ ይመስላል። ኤምባሲም እየከፈቱ በታላላቅ ባለስልጣናት ደረጃም ጉብኝት እየተለዋወጡ ነውና ይህ ደግሞ በዓለም አቀፍ የፖለቲካ ምህዳር በትልቁ የሚነገር ቢሆን አይደንቅም። ከ6 አስርተ ዓመታት ለሚበልጥ እጅግ ለመጠፋፋት የሚፈላለጉ ጠላቶች ሆነው ዘልቀዋልና የበዙቱ ተንታኞች ከቅዱሱ መጽሐፍ እየጠቀሱ የዳዊትና የጎልያድ ፍልሚያ ሲሉ ይጠሩታል። በእርግጥም የኢምፔሪያሊዝም ዓለም መሪዋ ኃያሉ አሜሪካ ከትንሿ ደሴት ኩባ ጋር ነውና ትፋለም የነበረው እውነታቸውን ነው ያሰኛል። በዚህ ረገድ አሜሪካ የኩባውን የቀድሞ ርዕሰ ብሔር ፊደል ካስትሮን ለመግደል ከ600 በላይ ሙከራዎች ማድረጓ ተጠቃሽ ነው። ገራሚው ግን እሳቸውም ሳይሞቱ ኩባም ሳትጠፋም እስከ ዛሬም የመዝለቃቸው ጥንካሬ ነው። በዚህ የዳዊትና የጎልያድ የተመሰለው ፍልሚያ አሜሪካ በስታ የምትጠቀመው ደግሞ ራሳቸውን ኩባውያን መሆኑ ነው ተቃርኖ። የሶሻሊዝም ኮሙኒዝም አስተምሮን ተቃውመው ወደ አሜሪካ በተለይም ወደ ሚያሚ የተሰደዱትን ነው የምትጠቀመው። ከነዚህ አንዱ እንዲያውም የሽብራቸው የጡት አባት የሚባለው የፊደል ካስትሮ የትምህርት ቤት ባልንጀራ ነበረ። በስተኋላ ግን የባልንጀራ ጠላት ሆነ። በመዲናዋ ሃቫና የግድያ ሙከራ አድርጎባቸዋልም ይባላል ባይሳካለትም። ወደ አሜሪካ ከተሰደደ በኋላ መንግስታቸውን የሚጥል ቡድን መስርቷል፣ መርቷልም። የኩባን መንግስት ለመጣል በአሜሪካ መሪነት የተቀነባበረ የወረራ ዘመቻም አካል ነበረም። በፓናማ ጉብኝት ሲያደርጉም ሊገላቸው ሞክሯል። የኩባ ስፖርተኞች ያለቁበትን የአውሮፕላን መጋየት መምራቱም ይነገራል። እድሜውን ሙሉ ቅጥረኛ የሆነለትን የአሜሪካ የማዕከላዊ ስለላ ድርጅት ተልኮም በላቲን አሜሪካ ሀገሮችም ጭምር የተወጣ ሸርጣን ሽብርተኛም ይባላል። ሉዊስ ፖሳዳ ካሪሌስ ሉዊስ ፖሳዳ ካሪሌስ በኩባ መዲና ሃቫና እንደ ጎርጎሮሳውያኑ የዘመን አቆጣጠር በ1928 እንደተወለደ ድርሳናት ያመላክታሉ። ይሁንና ስለ ወላጆቹና የዘር ሐረጋቸውን ብዛም የሚነግሩን ነገር የላቸውም። አንዳንዶቹ ከፈላጭ ቆራጩ የፓኪስታን አገዛዝ ጋር ግንኙነት ካለው ቤተሰብ የተወለደ ይሉታል። የበዛ ታሪኩ እስከ መጨረሻው በጠላትነት ሊገላቸው ከተጋባቸው ፊደል ካስትሮ ጋር ተያይዞ ነው የሚጀምረው። ፖሳዳ ፊደል ካስትሮን በሃቫና ሲማሩ ነው የሚያውቃቸው በማለት ታሪኩን የሚጀምሩት ይበዛሉ። ፖሳዳ በሃቫና ሜዲሲንና ኬሚስትሪ ሲያጠና ከፊደል ካስትሮ ጋር ወዳጅ ነበሩም ይሉናል። እነ ካስትሮ ጫካ ሲገቡ ግን ፖሳዳ ፋየርስቶን በሚባለው የጎማ አምራች ኩባንያ መስራቱን ይተርካሉ። በፊደል ካስትሮ የሚመሩት አማጽያን የአሜሪካ አሻንጉሊት መንግስት የሚባለውን የባቲስታን አገዛዝ ጥለው ከመንበር ላይ እንደ ጎርጎሮሳውያኑ አቆጣጠር በ1959 ስልጣን ተቆናጠጡ። እናም የሰው ልጆች ሁሉ እኩል የሚኖሩባት የወዛደሮች ዓለም ተከታይ ነን ማለታቸው ግን ለፖሳዳ አልተዋጠለትም። እንዲያውም ካለመቀበልም አልፎ ለመቃወም በቃ ነው ተረኩም። ለዚህም አንዱ ምክንያት ከባቲስታ መንግስት ጋር ግንኙነት ካለው ቤተሰብ መምጣቱ ነው የሚሉ አሉ። ሌሎች የሴራ ተንታኞች ግን በተማሪነት ዘመኑም የአብዮቱን አራማጆች እንደነ ፊደል ካስትሮ አይነቶቹን በባልንጀራነት የቀረበው ለስለላ ነው ይላሉ። እንዲያውም የባቲስታ መንግስት የስለላ መስሪያ ቤት የሚስጥር ወኪል እንደነበረም ማስረጃ አለን ባዮች ናቸው። በዛም ተባለ በዚህ ፖሳዳ የነ ካስትሮና የአብዮቱ ጠላት ሆነ ነው ተረኩ መጨረሻው። El señor Posadita Carriles, amable caballero, que a pesar de cosas conocidas y vergonzosas, cabalga በፊደል ካስትሮ የሚመሩት ወጣት አብዮተኞች የአሜሪካ አደሩን አምባገነን የባቲስታ መንግስት አስወግደው ስልጣን እንደያዙ ነበረ በዋይት ሃውስ ጥቁር መዝገብ ውስጥ የሰፈሩት። ለዚህ ምክንያቱ ደግሞ የባቲስታ መንግስትና የከበርቴዎቹን ንብረት የነበሩ ፋብሪካዎችን መውረሳቸው ነው። እንዲሁም በአሜሪካ ጠላት ከምትባለው ሶቪየት ህብረት ጋር ወዳጅነት መመስረታቸው። አሜሪካና ሶቪየት ህብረት በዘመኑ የኢምፔሪያሊዝምና የሶሻሊዝም ጎራ ጠቅል ሆነው በቀዝቃዛው የዓለም ጦርነት የተፋጠጡ መሆናቸው
መሆናቸውን ያስታውሷል። ይህ የሩቁ ነው። ምክንያቱም ከሁሉ በላይ ጎረቤቷ ኩባ ሶሻሊዝም ታውጆባታልና ነው ትልቁ ስጋት። እናም ይህ ሶሻሊዝም ወደኛም እየመጣ ነው የሚል ስጋት ላደረባቸው የዋይት ሃውስ ሰዎች የእግር እሳት መሆኑ አልቀረም። እናም ካስትሮና ሌሎች የአብዮቱ መሪዎችን ይገድሉ ዘንድ እንዲሁም ሶሻሊዝምን ከኩባ ይጠፋ ዘንድ አሜሪካ የስውር ጦርነት አወጀችባቸው። ይህን ይፈጽም ዘንድ ተልኮ የተሰጠው ደግሞ የማዕከላዊ የስለላ ድርጅቷ ሲአይኤ ሆነ። የወቅቱ የአሜሪካ ፕሬዝዳንት አይዘንሃወርም ለዚህ ስውር የሲአይኤ ዘመቻ የ13 ሚሊዮን ዶላር በጀት አጸደቁለት። እናም ሲአይኤ በምድሩ በሚያሚ ያሉትን ስደተኞች እየመለመለ እንዲሁም ኩባ ዘልቆም በአብዮቱ የተከፉ አብዮቱን ያልተቀበሉትን ለዚህ ድብቅ ዘመቻው መመልመል ጀመረ ነው ተረኩ። በኩባ ሃቫና ለዚህ ተግባር የተሰማራው የሲአይኤ ሁነኛ ሰው ደግሞ ዊሊያም ቢሾፕ ነበረ። እናም ከፖሳዳ ጋር ተገናኘ ይሉናል የታሪኩ ጸሐፊዎች። ዊሊያም ቢሾፕ በአሜሪካ የወታደራዊ የስለላ መስሪያ ቤት የህቡ ዘመቻን በመከወን ነው ስሙ የገነነው፣ በተለይም በኮሪያ ጦርነት ዘመን። እናም ለአስቸጋሪው የኩባ ዘመቻ በፕሬዝዳንት አይዘንሃወር ሲታጭ በዚህ ብቃቱ እንደሆነ ይነገራል። በእርግጥ ዊሊያም ቢሾፕ በሃቫና ወኪሎችን ለመመልመል የመረጠው መንገድ ይህንኑ ያሳያል። ገና በኩባ ሶሻሊስት መንግስት ወዳልተወረሰው የግል ባንኮች ሰራተኞች ላይ ነበር ያተኮረው፣ በተለይም በጁሊዮ ሎቦ ባንኮች ላይ። በነገራችን ላይ ጁሊዮ ሎቦም እጅግ ኃያል የስኳር ነጋዴና የባንክ ባለቤት ነው። በዓለም የስኳር ድለላ ባለጠጋነትን የሚያህለው የለም። 14 ታላላቅ የስኳር ማምረቻ ኩባንያዎች ባለቤትም ነው። ባንኮቹና የኢንሹራንስ ኩባንያዎቹ ከኩባም አልፈው በአሜሪካ፣ አውሮፓና እስያ ጭምር ይገኛሉ። ይህ በቬንዙዌላ ከአይሁድ ቤተሰብ የተወለደው ጁሊዮ ሎቦ በነካስትሮ የሚመራው የወጣት የአብዮት ቡድን ሶሻሊዝምን መምረጡን አልወደደውምና ባንኮቹንና የስኳር ኩባንያዎቹን ለሲአይኤ መመልመያ መስክ ፈቀደለት። ሲቀድም በኬሚስትሪ ሙያው ይሰራ የነበረው ፖሳዳም ከአብዮቱ በኋላ በጁሊዮ ሎቦ ባንክ በሂሳብ ሰራተኝነት ተቀጥሮ ነበረና ለዊሊያም ቢሾፕ ወኪል ለመሆን በቃ ነው ተረኩ። ከሱም ጋር እስከ መጨረሻው ፊደል ካስትሮን ለመግደል የታተረው አንቶኒዮ ቪቼኖም ከዚህ ባንክ ሰራተኝነት ነው የተመለመለው። እናም በዊሊያም ቢሾፕ መልማይነት ፖሳዳ ካስትሮን የመግደል ዘመቻውን ተቀላቀለ። በሲአይኤ የጥቁር ዘመቻ መሪም ዊሊያም ቢሾፕ መሪነት ነው ፖሳዳና ግብረ አበሮቹ በሃቫና የኩባ አብዮት መሪ ፊደል ካስትሮን የመግደል የመጀመሪያ ሴራቸውን መጠንሰስ የጀመሩት። ይህም የሆነው በፖሳዳ ወላጆች ቤት እንደሆነ ይነገራል። ወላጆቹ ሚስቱና ልጆቹ ወደ አሜሪካ ተልከው ነበርና ቤቱ ነፃ በመሆኑ ነው ይሄ የሆነው ይላሉ የታሪኩ ጸሐፊዎች። እናም የታቀደው የግድያ ሙከራም በመክሸፉ ፖሳዳ ወህኒ ወረደ የሚሉ አሉ። ኧረ ባዙቃም ሁሉ ተኩሷል የሚሉም አልጠፉም። አይደለም በግድያ በመሳተፉ ሳይሆን በይፋ የነ ካስትሮን የሶሻሊዝም መንግስት በመቃወሙ ነው የሚሉም አልታጡም። ሁሉም ግን ፖሳዳም በወታደራዊ እስር ቤት መማቀቁ ላይ ይስማማሉ። ከእስር በወጣ ጊዜም ወደ ሜክሲኮ በማቅናት የፖለቲካ ጥገኝነት ጠየቀ ይሉናል። እንደ ጎርጎሮሳውያኑ የጊዜ ቀመር በ1961 የአሜሪካን ምድር ሲረግጥ ደግሞ በፊደል ካስትሮና መንግስታቸው ላይ የነበረውን ተቃውሞ ይበልጥ አመረረው። ከአሜሪካ የማዕከላዊ የስለላ ድርጅት ሲአይኤ ጋር የነበረውን የወኪልነት ውልም አደሰም። በኩባው የሶሻሊስት መንግስትና በመሪያቸው ፊደል ካስትሮ ላይ ይነሱ ዘንድ በአሜሪካ በተለይም በሚያሚ ይኖሩ የነበሩ ስደተኛ ኩባውያንን ለተቃውሞ በማደራጀቱ ከቀዳሚዎቹ አንዱ ሆነ። Since the 60s, Miami has also been the biggest terrorist center in the world. After the victory of the Cuban Revolution, many Cubans reached Miami by sea. Many were police officers from the dictatorial government of Fulgencio Batista, who were fleeing the trials for their crimes. One of these thugs was Posada Carriles. He started to work for the CIA right after his arrival in February 1961, and soon he became the key actor in the terrorist operations for over 40 years. ከ1960ዎቹ ጀምሮ ሚያሚ ካለም ትልቁ የሽብርተኞች ማዕከል ሆነች። የኩባ አብዮት ካሸነፈም በኋላ የበዙ ኩባውያን በባህር በጀልባ ወደ ሚያሚ አቅንተዋል። ብዙዎቹ ደግሞ በአምባገነኑ ፉልጌንሲዮ ባቲስታ አገዛዝ ዘመን የፖሊስ መኮንኖች የነበሩ ናቸው።
በአብዮቱ ለፍርድ እንዳይቀርቡ በመሸሽ ነው የተሰደዱት። ከነዚህ አንዱ ደግሞ ፖሳዳ ካሪሌስ ነው። በየካቲት ወር በ1959 አሜሪካ ከደረሰ ጀምሮ ለሲአይኤ መስራት የጀመረው እናም ለ40 ዓመታት በዘለቀው የሽብር ተግባር ቁልፍ ተዋናይ ሆነ። እና አልፋ 66 ብርጌድ 2506 የሚባሉ የተቃውሞ ጠመንጃ አንሺ ቡድኖች ሲመሰረቱ ፖሳዳ ዋነኛው መስራች መሆኑን እዚህ ይጠቅሳሉ። ከሁሉ በላይ ግን የአሜሪካ የሽብርተኛ ወኪል ያሰኘው በሲአይኤ የታቀዱ ዘመቻዎች ላይ መሳተፉ ነው። የኩባን አብዮት ለመደምሰስ መሪያቸውንም ፊደል ካስትሮን ለመግደል የወቅቱ የአሜሪካ ፕሬዝዳንት አይዘንሃወር ለስለላ ድርጅታቸው ሲአይኤ $13 ሚሊዮን በጀት አጽድቀውለታል። የስለላው መስሪያ ቤት የወቅቱ የበላይ አለን ዱለስ ደግሞ ለዘመቻው ስኬት ቆርጠው የተነሱ ነበሩ። እናም በላቲን አሜሪካ ለዋይት ሃውስ የማይመቹ መሪዎችን በመፈንቅለ መንግስት በመፈንገል የታወቁትን ሪቻርድ ቢሰልን ነበር ለዘመቻው የመረጡት። ለዚህም ዘመቻ በአሜሪካ በተለይም በሚያሚ የሚኖሩ የኩባውያን ስደተኞችን የመመልመል ድርሻ የፖሳዳ ነበር ይላሉ የታሪኩ ጸሐፊዎች። 1500 ስደተኛ ኩባውያን ለጸረ ሶሻሊስት ኩባ ዘመቻ ተመለመሉ። በስድስት የጦር ክፍልም ተዋቅረው ስልጠና ይሰጣቸው ጀመረ። የሚገርመው በዚህ የአሜሪካ መራሹ ዘመቻ የላቲን አሜሪካ ሀገሮችን መደገፋቸው ነው። እንደ አብነት ለእግረኛ ወታደሮች ስልጠና የተሰጠው በጓቴማላ ነበር። የታንከኞች ስልጠና ደግሞ በፓናማ፣ የ26 የጦር አውሮፕላን ስልጠና ደግሞ በአሜሪካን አላባማ ነበር የተሰጠው። ባህርተኞችም ጭምር መሰልጠናቸው አልቀረም ለዚህ ዘመቻ። በዚህ ሁሉ የአሜሪካ ቀዳሚ ወኪል ሆኖ ፖሳዳ የተጋነው ነው ተረኩም። እናም የመጨረሻው የዘመቻ ዝግጅት ተጠናቆም ይቀጥሉበት ትዕዛዝ እንዲሰጣቸው ለአይዘንሃወር ቀረበ። ይህን እንደ ገረሳት የሆነብኝን የሶሻሊስት መንግስት ከኩባ ምድር ብቻ አጥፉልኝ እንጂ ቀጥሉበት አሏቸው። በወቅቱ ለምርጫ ይወዳደሩ የነበሩትና የማሸነፍ ግምት የተሰጣቸው ጆን ኤፍ ኬኔዲም በሚስጥር ስለ ጉዳዩ ገለጻ ተደረገላቸው። እሳቸውም ካስትሮና የሶሻሊስት መንግስቱን የሚያስወግድ ዘመቻን እደግፋለሁ አሉ። ይህም ፖሳዳ በእጅጉ በአሜሪካ ወኪልነት የተጋበዘ ዘመቻ ቤይ ኦፍ ፒክስ ተብሎ በኩባ ላይ ታወጀ። የዘመቻው ምድር መነሻም ጓቲማላ ነበረች። በወራ መጋቢት 1961 በጎርጎሮሳውያን የጊዜ ቀመር 1400 በስደት የነበሩና በአሜሪካ ወደ ወታደርነት የተቀየሩ ጸረ ኩባ ተዋጊዎች በጀልባ ወደ ደሴቲቱ በድብቅ መግዘፍ ጀመሩ። ፖሳዳ ከመመልመል እስከ ዘመቻው መሪነት ቀንደኛ ነበር ነው ተረኩም። ጀልባዎቹ ጉዞ ከጀመሩ ከሁለት ቀን በኋላ የሲአይኤ ተገዢ አብራሪዎች የአማጽያኑ አውሮፕላኖች በሚባሉት ቢ-26 ተዋጊ ጀቶች የኩባን አውሮፕላን ጣቢያዎች በሙሉ ደብድበው ተመለሱ። ወዴት ይመስላችኋል? ወደ አሜሪካ። de abril de 1961, aviones B-26 procedentes de bases norteamericanas bombardearon el aeropuerto y los terrenos de la FARC. በሚያዝያ 11 1961 ቢ-26 ቦምብ ጣይ አውሮፕላኖች ከአሜሪካ ተነስተው መጡ። የኩባን አየር ማረፊያዎችና አካባቢውንም ደበደቡ። በቀጣዩ ቀን ሌሊት ከጓቲማላ የተነሱ የስደት ወታደሮች በኩባ ፕላያ ጊሮን የሚባል የባህር ዳርቻ ደረሱ። በአካባቢው የነበሩ የአብዮቱን ታጣቂ ሚሊሻዎችን ማሸነፍም ቻሉ። የሶሻሊስቱ የኩባ መንግስት መደበኛ ጦር በጆሴ ራሞን ፈርናንዴዝ እየተመራ ሲመጣ ግን ግስጋሴያቸው ተገታ። እንዲያውም ማፈግፈግ ጀመሩ። የሀገሪቱ ርዕሰ ብሔር ፊደል ካስትሮ ራሳቸው በግንባር በመገኘት በመሩት ውጊያ ከነጭራሹ ተሸነፉ። ሶሻሊስቱን የኩባ መንግስት ለማስወገድ የተከፈተው አሜሪካ መራሹ ዘመቻ በ3 ቀኑ አበቃለት፣ ተፈታ። የተማረኩት በህዝብ ፊት እየተመረመሩ ወደ ወህኒ ወረዱ። ከአብዮቱ መሪዎች ያለ ሀገሩ ለኩባ የተዋጋው ቼ ጉቬራ ይህ ወረራ ህዝባችን በሙሉ ታጥቆም ወታደር ካልሆነ አብዮቱ አደጋ ላይ ነው ብሎ ተናግሮም ተግባራዊ ማድረጉ የዚህ ወረራ ውጤት ነው ይላሉ የታሪኩ ጸሐፊዎች። በዚህም የኩባ አብዮትና የመሪው ፊደል ካስትሮ ጠንክሮ መውጣት እውን ሆነ።
ይበልጥም ሀገሪቷና መሪዎቿም የሶቪየት ወዳጅነትን አጠነከሩም። ይህም በአሜሪካና ሶቪየት መሃል በኩባ ምድር የኒውክሌር ጦርነት ፍጥጫ እስከ ማስከተልም ደረሰ። ከጀርባ ይዘውር የነበረው ፖሳዳም በወረራው ውድቀት ይበልጥ ቆስሎም ለበቀል ለመዘጋጀት ወታደራዊ ማሰልጠኛ ገባም። ሉዊስ ፖሳዳ ካሪሌስ ከአሜሪካ የስለላ ድርጅት CIA ጋር በመሆን ያቀናበረው የጸረ ኩባ ዘመቻ እንዳሰበው የሶሻሊስቱን የፊደል ካስትሮን መንግስት መገልበጥ አቅቶት በ3 ቀኑ ተሸነፈ። ፖሳዳ ግን ፊደል ካስትሮን ለመግደል የኩባ ሶሻሊስት መንግስትን በመገልበጥ ሐሳቡ ይበልጥ ገፋበት። መፍትሄ ያለው ደግሞ የበለጠ የሽብርተኛነት ክህሎቱን መካን ሆነ። ለዚህ ረዳዋል በሚል ደግሞ በጆርጂያ በሚገኘው ዕውቁ የአሜሪካ የጦር ማሰልጠኛ ፎርት ቤኒንግን ነበር ከጀርባ የሚያዘጋጁትን ዊሊያም ቢሾፕ የመረጡለት። CIA የመረጠለት ደግሞ የሽምቅ ጥቃትና የፈንጂ ባለሙያነት ሲሆን ለ1 ዓመት ነው የሰለጠነበት። እናም በመኮንንነት ተመረቀም። ልብ በሉ እንግዲህ ፖሳዳ አሜሪካ ያለመሆኑ ነው አይን ያወጣነቱም። ከዚህ በኋላማ ያዘጋጁትን የጥፋት ወኪል ለጥፋት ዘመቻ ማሰለፍ ሆነ የCIA ሰዎች ትጋት። እናም ዘመቻ 40 እዚህ ይጠቀሳል። ዘመቻው በወቅቱ ፕሬዝዳንት አይዘንሃወር የጸደቀና በሲአይኤ የሚከወን ነበር። ኩባን ጨምሮ የሶሻሊዝም አስተምሮ መስፋፋት ይታይባቸዋል የሚል ስጋት ጋርጠዋል በሚባሉ የላቲን አሜሪካ ሀገሮች ላይ የጥፋት ጥቃት መሰንዘር ነው የዘመቻው ሁነኛ ግዳጅ። Es una operación que reúne a los gobiernos en ese momento militares, tanto de Chile, Argentina, Paraguay, Uruguay y Brasil, en plan común para seguir el exterminio de todos los grupos de carácter político de estos países. En ese momento habían grupos que estaban trabajando en la Operación Cóndor. Dentro de estos grupos destacaban Orlando Bosch y Posada Carriles. እቅዱ ወታደራዊ መንግስትን ያካተተ ነበር። የቺሊ፣ የአርጀንቲና፣ የፓራጓይ፣ ኡራጋይና ብራዚል ወታደራዊ መንግስታትን ያሳተፈ ነበር። በየሀገራቸው የነበሩ አብዮተኞች ቡድኖችን ለማጥፋት የታሰበም ነበር። በዚህ ዘመቻም ውስጥ ቦስችና ፖሳዳ ዋነኛ መሪዎች ነበሩ። በዚህም ዘመቻ የኩባ የስኳር ማሳዎች ተቃጥለዋል። ያላት ትልቁን የምጣኔ ሀብቷን በማጋየት መንግስትን ማዳከም በሚል ሴራ ነው ጥቃቱ የተፈጸመው። በኩባ ባህር ዳርቻዎችና በሃቫናም ቱሪስቶች ሲበዙ ደግሞ ፖሳዳ ሆቴሎችንም በቦምብ ከማጋየት ወደ ኋላ አላለም። በዚህም እስከ ዛሬ ድረስ በወንጀል የሚያስፈልገው የካናዳ ዜጋ የሆነውና የኢጣሊያ ዝርያ ያለው ነጋዴ መገደል ነው። በመቀጠል የፈጸመው ጥቃት ግን እስካሁንም ንጹሃንን የፈጀ የአሜሪካ ተላላኪ ሽብርተኛ እየተባለ ለሕግ ፍርድ ይቀርብ ዘንድ ስሙን እያስነሳው ይገኛል። ሉዊስ ፖሳዳ ካሪሌስ መቀመጫውን ቬንዙዌላ በማድረግ ነበር ጸረ ኩባ ዘመቻውን የሚመራው። እንዲያውም በቬንዙዌላ የስለላ መስሪያ ቤት ምክትል እስከ መሆን ለመድረስ የበቃ ነበር ይላሉ የታሪኩ ጸሐፊዎች። ብዙም ሳይቆይ በውስጥ ሽኩቻም ከስልጣኑ ተሰናበተ እንጂ። documentos, la gente, los hechos en sí que indican que Posada vino aquí a matar a venezolanos a mansalva pues. ማስረጃዎችና ምስክሮች የሚያሳዩት ፖሳዳ እዚህ የመጣው የቬንዙዌላ ዜጎችን ለመግደል ነው። En el año 67 más o menos él está en Venezuela ya vinculado a la DICIT. Él era el enlace de la CIA con la DICIT. Se convierte en jefe de investigaciones de la DICIT, pero continúa con sus tareas, con las tareas asignadas por la CIA. En un interrogatorio que nos hicieron, oí cuando le dijeron, comisario Basilio, la señora está embarazada. Entonces, ¿qué hacemos con ella, comisario? Le dicen, entonces dice, acaba con esa semilla antes de que nazca. እሱ በ1967 በቬንዙዌላ ነበር የሚሰራውም ለሀገሪቱ ሚስጥራዊ ፖሊስ ነበር። በሚስጥራዊ ፖሊስ ክፍልም የሲአይኤ ተጠሪ እሱ ነው። ዋነኛው መርማሪና ገራፊም እሱ ነበር። በዚህ ዘመን የአደንዛዥ ዕፅ ንግድን በሽብርተኝነት ላይ ጨመረበት ይላሉ የግል የወንጀል ክትትል ድርጅት በሚል አቋቁሞ። እንዲያውም በዘመኑ የአሜሪካ ፕሬዝዳንት ሄንሪ ኪሲንጀር ላይም የግድያ ሴራ ሁሉ ጎንጉኗል ይላል የሲአይኤ ሰነድ።
ኪሲንጀር ከኩባ ጋር በመተባበር በጉርብትና መኖር የሚል መርህ መከተላቸው ነበር ፖሳዳ ሊገላቸው ያሰበው፣ አልተሳካለትም እንጂ። ከዚህ በኋላ ግን የፈጸመው እውነትም ሽብርተኛ ነው አሰኝቶታል። የኩባ አየር መንገድ የበረራ መስመር 455 ከባርባዶስ በትሪኒዳድ በኩል አድርጎ ነበር ወደ ኩባ የሚበረው። በአይሮፕላን ውስጥ በተጠመዱ 2 በሰዓት የሚፈነዱ ፈንጆች አጋዩት እንጂ አየር ላይ ኩባ ሳይደርስ በአይሮፕላን ውስጥ የነበሩ 73 ሰዎች በሙሉ አለቁ። ከነዚህ ውስጥ ደግሞ በመካከለኛው አሜሪካና ካሪቢያን ሻምፒዮና በሻቦላ ውድድር የወርቅ ሜዳሊያ ጠራርገው የወሰዱ የኩባ 24 ጀግና ስፖርተኞች ነበሩ። በኩባ በአሜሪካና በቬንዙዌላ ትብብር በተካሄደው ምርመራ ቦምቡን በአይሮፕላኑ ያጠመዱት 2 የቬንዙዌላ ዜጎች ተያዙ። እነሱም ፖሳዳ እንደቀጠራቸው አመኑ። Ese día había partido desde Barbados el vuelo 455 de Cubana de Aviación, pero el avión nunca llegó a Cuba. En él iban los miembros del equipo juvenil de esgrima de Cuba. Regresaban de Venezuela, donde acababan de obtener el campeonato centroamericano y del Caribe. A los 10 minutos de salir de Barbados, una explosión derribó el DC-8 de Cubana de Aviación. Atentado terrorista contra la aeronave de Cubana de Aviación que causó la muerte a 73 personas. En las primeras investigaciones fueron detenidos 2 venezolanos, Freddy Lugo y Hernán Ricardo, a quienes se les acusó de ser los autores materiales del crimen. የኩባ አየር መንገድ አውሮፕላን ከባርባዶስ ነበር የተነሳው። ይሁንና ኩባ አልደረሰም። የኩባ የሻቦላ ስፖርተኞችም በአውሮፕላኑ ነበሩ። ስፖርተኞቹ በቬንዙዌላ በተደረገው ሻምፒዮና ካሸነፉ በኋላ ነበር በአውሮፕላኑ የተሳፈሩት። DC-8 አውሮፕላን ከተነሳ ከ10 ደቂቃ በኋላ በአየር ላይ ጋየ። በዚህ የሽብር ጥቃት 73 ሰዎች ተገድለዋል። 2 የቬንዙዌላ ዜጎች ተጠርጥረው ተያዙ። እነሱም ፍሬዲ ሎጎና ሄርናን ሪካርዶ ናቸው። ከጥቂት ቀናት በኋላ ግን ዋነኛ አቀናባሪዎቹ ኦርላንዶ ቦስችና ፖሳዳ ካሪሌስ ተያዙ። እሱ ግን ፍጹም ሐሰት ነው ሲል ሸመጠጠም። ሶሻሊዝምን ከኩባ ለማስወገድ ፊደል ካስትሮን ለመግደል ተጋለው እንጂ ሽብርተኛ አይደለም ሲል ሞገተም። ግን አዘብጥያ ከመውረድ አልተረፈም። ተከብሮ ሽብር በፈጸመባት አደገኛ አጽ በሸጠባትና የደህንነት ሹም በሆነባት ቬንዙዌላ ወህኒ ወረደ። ከቬንዙዌላ ወህኒ የ2 ዓመት እስር በኋላ ከጥብቁ እስር ቤት አመለጠ። ብዙ ሞቅ አጥባቂ ሹሞች የሏትም ወደምትባለው ቺሊ ቢያመራም እዛም ወህኒ ጠበቀው። ያለ ፍርድም ለ8 ዓመታት ታሰረ። ግና የካል ልብስ ለብሶ አሁንም ጥብቅ ጥበቃ ካለው የቺሊ ወህኒ አመለጠ። የእስር ቤቱና የሀገሪቱ ሹሞችን በጉቦ ደልሏል ይባላል በዚህ የማምለጥ ሴራው። በመቀጠል መቀመጫ ያደረጋት ኤል ሳልቫዶር ግን ወደ ቀደመው የአሜሪካ ወኪልነት ከመመለስም አልፎ እጅግ የበዛ ዋጋ የተቆረጠለት ሰላይ ያደረገው። አሜሪካ $3000 ቦርት ከፍሎ ነበርና ለዚህ በተለይ የኢራን ኮንትራ ቅሌት የሚባለው የአሜሪካ ሴራ ሁነኛ አቀናባሪ መሆኑ ነው ተፈላጊ ያደረገው። በኒካራጓ የሳንዲስታን መንግስት ለሚጥሉ ኮንትራ የሚባሉ ቡድኖች ተላካ የሚባል መሳሪያ ማዕቀብ ተጥሎባት ለነበረችው ኢራን እየተሸጠ የሲአይኤን ጨዋታ ጥንቅቅ አድርጎ የተጫወተው እሱ ነበርና የቅሌት ተጋልጦ በአሜሪካ ፕሬዝዳንትን ከስልጣን እስከ ማስወገድ ቢደርስም ፖሳዳ ግን ንፋስም አልነካውም። እንዲያውም ሹም ለመሆን በቃ። የቬንዙዌላ መንግስት የደህንነት አማካሪ አድርጎ በይፋ ስራ ሰጥቶታልና በስደት የሚኖሩና ከኩባ ሶሻሊስት መንግስት ተቃዋሚዎች ጋርም የሥራ ግንኙነቱን አላቆመም። በዚህ ዘመኑ ነው ታዲያ ለመጀመሪያ ጊዜ ከሞት ጋር ፊት ለፊት የተገናኘው። በመኪና ውስጥ እያለ የተኩስ ርምታ ተከፈተበት፣ ግን አለ ጥቂት ተረፈ። ሊገሉት የሞከሩት ማንነት እስከ ዛሬም አልታወቀም። ፖሳዳ ግን ፊደል ካስትሮ የላካቸው ናቸው ባይ ነውና እሱም ለበቀሉ በረታ። የኩባውን ፕሬዝዳንት ፊደል ካስትሮን በመዲናዋ ሃቫና ለመግደል የመጀመሪያው ሙከራ አደረገ ከተባለም ከ40 ዓመታት በኋላም አላረፈም ሉዊስ ፖሳዳ ካሪሌስ። እንደ ጎርጎሮሳውያኑ አቆጣጠር በ2000 ፊደል ካስትሮ በፓናማ ጉብኝት ያደርጉ ነበር። እናም ፖሳዳ ይገላቸው ዘንድ ሴራውን ያዘጋጀው በፓናማ ሲቲ ሆነ። የጸጥታ ሰራተኞች መረጃው ደርሷቸው መኖሪያውን ሲፈትሹ 200 ፓውንድ የሚመዝን ፈንጂ ይዞ መገኘቱ ደግሞ
ደግሞ ተጨባጭ ማስረጃ ሆነበት። በሴራው አብሮት ከነበሩ 3 ስደተኞች ኩባውያን ጋርም ግድያውን በማቀናበር ወህኒ ወረደ። የሚገርመው ከ4 ዓመታት በኋላ በምህረት መፈታቱ ነው። የስልጣን ዘመናቸውን እየጨረሱ የነበሩት የፓናማ ፕሬዝዳንት ማሪያ ሞስኮስ ከኔ በኋላ የሚመጣው መሪ ለኩባ አሳልፎ የሚሰጣቸው ነውና ከሞት ለመታደግ ይቅርታ አድርጌላቸዋለሁ አሉ። በዚህም የዋታው ሹሞችና ለሽብርተኛነት የሰራው CIA እጅ እንዳለበት በእርግጠኛነት የሚናገሩ የታሪኩ ጸሐፊዎች ይበዛሉ። ለዚህም የሚጠቅሱት ደግሞ አሜሪካ ከገባ በኋላ የሆነውን ነው። የዋሽንግተን ሰዎች እንደዚህ በበዛ የሽብርተኛነት ወንጀል ስሙ በክፉ የሚነሳውን ፖሳዳን የከሰሱት ወደ ግዛታችን ያለ ፈቃድ በሕገወጥ መንገድ ገብቷል በሚል ነውና ለዛውም በዋስ ወጥቶ ይከራከር ዘንድ ፈቅደውለታል። እሱም በሚያሚ ከስደተኛ የኩባ ሽብርተኛ ቡድኖች ጋር በሰላም እየኖረ ነው። ኧረ በስተርጅናም ትዳር መስርቷል። ኩባም ሆነች ካናዳ እንዲሁም የመብት ተከራካሪዎች በሽብር ይከሰስ ዘንድ ለሚቀርቡ የፍትህ ጥያቄዎች የዋሽንግተን ሰዎች መስሚያቸው ድፍን ነው። ተላልፎ ይሰጠኝ ለሚለው የኩባ ጥያቄማ እሳት ጎርሰው እሳት ለብሰው ልትገለው ፈልጋ ነው ሲሉ ይመልሳሉ። የዚህ ዋሽንግተን ተከላካይነት ምንጩ ደግሞ ፖሳዳ የምስጢር ሳጥን መሆኑ ነው ይላሉ የታሪኩ ጸሐፊዎች። አሜሪካ በካስትሮ ላይ ከሞከረቻቸው 683 የግድያ ሴራዎች የበዙትን ያቀናበረው እሱ ነውና እንዲሁም በላቲን አሜሪካ በቬንዙዌላ፣ ፓናማ፣ ሜክሲኮና በቺሊ CIA እጁ በደም የጨቀየበት ሴራዎችንም የከወነና ውስጥ አወቅ መሆኑም ይጠብቁ ዘንድ ምክንያት እንደሆነም ይጠቅሳሉ። ለዚህም ነው የላቲን አሜሪካ የሽብር የጡት አባት የሚሉት። ቸር ያሰንብተን።